ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13። ኑ ጥምቀትን በባሕረ ዮርዳኖስ አብረን በጋራ እናክብር። ባለ ጥምቀት በባሕረ ዮርዳኖስ ብፁዕ አቡነ ዲሜጥሮስ የሊባኖስ የተባበሩት አረብ ኤምሬቶችና የመካከለኛው ምስራቅ አገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በተገኙበት በታላቅ ድምቀት ይከበራል። ስለሆነም በመካከለኛው ምስራቅ በሊባኖስ በተባበሩት አረብ ኤምሬቶች የምትገኙ የገዳማትና የአድባራት አስተዳዳሪዎች፣ የአብነት መምህራን፣ አባቶቻችን ካህናትና ወንድሞቻችን ዲያቆናት፣ የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት መዘምራን፣ የሀገረ ስብከታችን ማኅበረ ምዕመናንና በመላው ዓለም የምትገኙ ውድ ኦርቶዶክሳውያን የተዋሕዶ ልጆች በሙሉ እነሆ በቀን 15 2018 ዓመተ ምህረት ጃንዋሪ 23 2026 ጂሲ በባሕረ ዮርዳኖስ በሚከበረው በዓለ ጥምቀት ተገኝታችሁ በዓሉን በጋራ እንድናከብር ስንል በታላቅ ፍቅርና አክብሮት ነው። በበዓሉ ላይ ለመገኘት በየአቅራቢያችሁ ወደሚገኝ የጆርዳን ኤምባሲ አመልከታችሁ ቪዛ በማግኘት ሆቴል ቡኪንግ በማድረግ ይህንን ታሪካዊና ሃይማኖታዊ በዓል በባሕረ ዮርዳኖስ ኑ አብረን በጋራ እናክብር። በጆርዳን ቆይታችሁ የጥምቀትን በዓል ከማክበር ባሻገር የሚከተሉትን የመጽሐፍ ቅዱስ ታሪካዊ ቦታዎች መጎብኘት ትችላላችሁ። አንደኛ ናባው ተራራ ሙሴ የተቀበረበትን፣ ሁለተኛ የነሐስ እባብ ምልክት የተሰቀለበትን፣ ሶስተኛ ሙሴ አለት ላይ ውሃ ያፈለቀበትን፣ አራተኛ መጥምቁ ቅዱስ ዮሐንስ አንገቱን የተቆረጠበትን ሰማዕትነት የተቀበለበትን ቦታ ሙከዊር፣ አምስተኛ ነቢዩ ኤልያስ የተወለደበትን ቴስቢ፣ ስድስተኛ የሎጥ መካነ ጸሎትና ሚስቱ የጨው ሐውልት የሆነችበትን ሙት ባህር የሰዶምና የገሞራ ከተሞች የጠፉበትን፣ ሰባተኛ ሊቀ ሰማዕታት ቅዱስ ጊዮርጊስ ታምራት ያደረገበትን ቦታ፣ ስምንተኛ እመቤታችን ቅድስት ድንግል ማርያም በስዕለ አድኅኖ ታምራት ያደረገችበትን ቦታ፣ ዘጠነኛ ቅዱስ ያዕቆብ በእግዚአብሔር የተባረከበት ምስጢር ያየበት ቦታ። የመርሃ ግብሩ አዘጋጅ የጆርዳን ምዕራፈ ቅዱሳን ቅድስት ድንግል ማርያም ቅዱስ ዮሐንስ ቤተ ክርስቲያን። ተለይቶ አዋጁን ስሟል በጉን አሳይቶ ዮሐንስን 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 በሄኖን 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 በማዕዶተ ዮርዳኖስ በሄኖን 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 በማዕዶተ ዮርዳኖስ ንስሐ የገቡ እየተናዘዙ በዮሐንስ ስብከት ለእግዚአብሔር ተገዙ። ዮሐንስን ዮሐንስን ዮሐንስን